ወላጅ እናቱን በአሰቃቂ ሁኔታ የገደለው ታዳጊ በቁጥጥር ስር መዋሉን የደብረ ብርሃን ፖሊስ መምሪያ አስታውቋል። በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ አየር ጤና ቀበሌ ውስጥ ወላጅ እናቱን በአሰቃቂ ሁኔታ በመግደል የተጠረጠረው ወጣት ዮሴፍ ከበደ በፖሊስ ቁጥጥር ስር መዋሉ ተገልጿል። የክፍለ ከተማው ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረት ሰኔ 19 ሟች ወይዘሮ ፍሬህይወት ገብረ ሚካኤል ተከራይታ ትኖርበት የነበረውን የተቆለፈ ቤት ሰብሮ በመግባት ባደረገው ፍተሻ ሟች አንገቷ በቢላ ተቆርጦና ለብቻው በመዳበሪያ ተቋጥሮ መገኘቱን አስታውቋል። በፖሊስ የመጀመሪያ ደረጃ ማጣራት ግድያ የተፈጸመው ሰኔ 8 አካባቢ ሲሆን የቤቱ የውጭ በርም ከዛ ጊዜ ጀምሮ ተቆልፎ ሰንብቷል። ፖሊስ አስከሬኑን ካነሳ በኋላ ባደረገው ፈጣን ክትትል ወንጀሉን ፈጽሞ ወደ አዲስ አበባ የሸሸውና የ666 አባል እንደሆነ የተነገረለት የሟች ልጅ ዮሴፍ ከበደ ተመልሶ አክስቱ ቤት ተደብቆ ሳለ ወንጀሉን ከፈጸመበት ቢላዋ ጋር በቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። የእቴጌ ጣይቱ ክፍለ ከተማ ፖሊስ ለሟች ቤተሰቦችና ወዳጆች መጽናናትን እየተመኘ ይህ አሰቃቂ ወንጀል የፍርድ ውሳኔ እስካገኝ ድረስ ሌት ተቀን በትኩረት እንደሚሰራ አረጋግጧል። በጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ ሃይማኖት የሌላቸው ሁለት ሚኒስትሮች መኖራቸውን የቀድሞው የብልጽግና ፓርቲ ከፍተኛ ሹም ይፋ አድርገዋል። የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ ሆነው ያገለገሉት ዶክተር ዮናስ ዘውዴ ኃላፊነታቸውን በገዛ ፈቃዳቸው ከለቀቁ በኋላ ረዘም ላለ ጊዜ ከእይታ ርቀው የቆዩ ቢሆንም ሰሞኑን በሰጡት አነጋጋሪ ቃለ መጠይቅ በመንግስት ውስጥ ያሉ ድብቅ ሚስጥሮችን ይፋ አድርገዋል። ዶክተር ዮናስ በአሁኑ ወቅት ከኢትዮጵያ ወጥተው በአሜሪካ አትላንታ በሚገኘው ታዋቂ ዩኒቨርሲቲ ትምህርታቸውን እየተከታተሉ መሆናቸውን ገልጸው በካቢኔ ውስጥ ስላለው የሃይማኖት ስብጥር ጠንከር ያሉ ነጥቦችን አንስተዋል። ዶክተር ዮናስ በስም ባይጠቅሷቸውም በካቢኔ ውስጥ ያሉ ሁለት ሚኒስትሮች ምንም አይነት ሃይማኖት የሌላቸው መሆናቸውን አስታውቀዋል። ሚኒስትር ከመሆናቸው በፊት አውቃቸዋለሁ ያሉት ዶክተር ዮናስ ራሳቸውን ከኦርቶዶክስ ጋር ሊያመሳስሉ ይችላሉ እንጂ ፕሮቴስታንት ወይም ሙስሊም እንዳልሆኑ አውቃለሁ ሲሉ ተናግረዋል። አክለውም በአሁኑ የስራ አስፈጻሚ ካቢኔ ውስጥ የኦርቶዶክስ እምነት ተከታዮች ቁጥር እጅግ አናሳ መሆኑን እንደሚረዱ ገልጸው ነገር ግን ለምን እንደዚህ ማድረግ እንደተፈለገ ምክንያቱን አላውቁም ብለዋል። የቀድሞው ሹም በቃለ መጠይቃቸው ስለ ብልጽግና ፓርቲ አመሰራረትም ያስታወሱት ጉዳይ አለ። የፓርቲውን ስያሜ ያወጡት የቀድሞ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና በአሁኑ የአሜሪካ የኢትዮጵያ አምባሳደር አቶ ብናልፍ አንዱዓለም መሆናቸውን ገልጸዋል። በወቅቱ በአዳማ በተካሄደ ስብሰባ ለፓርቲው ጤፍና ቡና የሚል አማራጭ ቀርቦ እንደነበረም ጠቁመዋል። ዶክተር ዮናስ ዘውዴ ከመንግስት ኃላፊነት ስለለቀቁበት ምክንያት ዝርዝር ማብራሪያ ባይሰጡም አወጣጣቸው ከቀድሞው የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ጋር ተመሳሳይ መሆኑን ገልጸዋል። የማልስማማባቸው ጉዳዮች ስላሉ ነው ስልጣኔን ጥዬ የወጣሁት ሲሉ በግልጽ አስታውቀዋል። ዶክተር ዮናስ ዘውዴ ከመንግስት ኃላፊነት ስለለቀቁበት ምክንያት ዝርዝር ማብራሪያ ባይሰጡም አወጣጣቸው ከቀድሞው የኦሮሚያ ክልል ፕሬዝዳንት ከአቶ ለማ መገርሳ ጋር ተመሳሳይ መሆኑን ገልጸው የማልስማማባቸው ጉዳዮች ስላሉ ነው ስልጣኔን ጥዬ የወጣሁት ሲሉ በግልጽ አስታውቀዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ የስልጣን መዋቅር ውስጥ ከፍተኛ ተጽዕኖ አለው የሚባለውንና በተዘዋዋሪ የምክትል ፕሬዝዳንትነት ስልጣን እንደሆነ የሚነገርለትን የክልል ማስተዳደሪያዎች ሚኒስትር አዲስ ሹመት ሰጥተዋል። ከኤርትራ መንግስት መገናኛ ብዙሃን የተገኘውን መረጃ ጠቅሰው ቢቢሲ ትግረኛ እንደዘገበው ፕሬዝዳንት ኢሳያስ አፈወርቂ የቀድሞውን የሊቢያ አምባሳደርና የአስንባ ዞን አስተዳዳሪ የነበሩትን አምባሳደር አብደላ ሙሳ ከፍተኛ ሚኒስትር አድርገው ሾመዋል። ይህ የክልል ማስተዳደሪያዎች ሚኒስትር ስልጣን የኤርትራ መንግስት ከተመሰረተበት ጊዜ ጀምሮ እንደ መደበኛ ያልሆነ ወይም ዲፋክቶ ምክትል ፕሬዝዳንት ሆኖ የሚያገለግል በመሆኑ ሹመቱ ፕሬዝዳንት ኢሳያስ የወደፊት ተተኪያቸውን እያዘጋጁ ይሆን የሚል ሰፊ ጥያቄና ግምትን በአናሊስቶች ዘንድ አጭሯል። በኤርትራ ከፍተኛ የመንግስት ሹመቶች በይፋ ለህዝብ የማይታወጁ ቢሆንም አዲሱ ሚኒስትር አምባሳደር አብደላ ሙሳ ባለፈው ወር በተካሄደ የነጻነትና የሰማዕታት ቀን በዓላት ላይ በፕሬዝዳንት ኢሳያስ ግራ ጎን ተቀምጠው መታየታቸውና
በቅርቡ በዞን አስተዳዳሪዎች ስብሰባ ላይ በመክፈቻ ንግግር መሳተፋቸውን ስልጣኑን መረከባቸውን አረጋግጠዋል። አምባሳደር አብደላ ሙሳ የተኩት ባለፈው ዓመት በ87 ዓመታቸው ከዚህ ዓለም በሞት የተለዩት የቀድሞውን ሚኒስተር ወልደ ሚካኤል አብርሃን ሲሆን ይህ ወሳኝ የስልጣን ቦታ ቀደም ሲል በሟቹ ሮመዳን መሐመድ ኑር እና በአሁኑ ወቅት በእስራት ላይ በሚገኘው መሐሙድ አህመድ ሸሪፎ ተይዞ የነበረውን ታሪካዊ ቦታ ነው። አሜሪካ በኢራን ላይ ጥቃት መፈጸሟን ስትገልጽ ኢራን አጸፋ መመለሷን አስታወቀች። ኢራን በሆርሙዝ ወሽመጥ ባልተፈቀደ መስመር ሲጓዝ ነበር ያለችውን መርከብ ከመታች በኋላ የአሜሪካ ጦር በኢራን ውስጥ ጥቃት መፈጸሙን ሲገልጽ፣ ኢራን ደግሞ በምላሹ የአሜሪካ ይዞታዎችን ማጥቃቷን አስታውቃለች። የአሜሪካ ጦር ሰራዊት ማዕከላዊ ዕዝ አርብ ዕለት በኢራን ሚሳኤል እና ድሮን ማከማቻ እንዲሁም የባህር ጠረፏን በምትቆጣጠርባቸው የራዳር ማዕከላት ላይ ጥቃት መፈጸሙን አስታውቋል። እርምጃው በሆርሙዝ ወሽመጥ መዘጋት ለረጅም ጊዜ ቆመው የነበሩትን መርከቦችን የማስወጣት ስራ እንዲቆም ላደረገውና ኢራን በአንድ የጭነት መርከብ ላይ ሐሙስ ዕለት ለፈጸመችው ጥቃት ምላሽ መሆኑን ገልጿል። ኢራን ግን የጭነት መርከቡ የተመታው ወሳኙን የባህር መተላለፊያ ለማቋረጥ ባልተፈቀደ መስመር በመጓዙ ምክንያት መሆኑን ገልጻለች። የአሜሪካ ማዕከላዊ ዕዝ ኢራን ላይ የፈጸመውን ጥቃት ኃይለኛ ምላሽ ሲል ገልጾታል። የኢራን ኃይሎች በጭነት መርከብ ላይ የፈጸሙት ተቀባይነት የሌለው ጥቃት በግልጽ የተኩስ አቁምን የሚጥስ ነው ብሏል በመግለጫው። በተጨማሪም በወሳኙ ዓለም አቀፍ የንግድ መስመር በኩል የሚተላለፉ መርከቦች ቁጥር እየጨመረ ባለበት ጊዜ የኢራን አደገኛ የባህር ላይ እንቅስቃሴ የሚያደናቅፍ ነው ብለዋል። ወታደራዊ ዕዙ እንዳለው የአሜሪካ ጦር በሆርሙዝ በኩል የሚተላለፉ የንግድ መርከቦች በሰላም እንዲያልፉ የሚያስችል ድጋፍ ማድረጉን ይቀጥላል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ መርከቦቹ በሆርሙዝ ላይ ከተፈቀደ መስመር ውጭ መጓዛቸውና የተለያዩ ምክንያቶችን በማቅረብ በሀገሪቱ የባህር ዳርቻዎች ላይ የአየር ጥቃት ፈጽማለች ብለዋል። አብዮታዊ ዘቡ ዝርዝር መረጃዎችን ሳይሰጥ ለፈጸመው ጥቃት በአካባቢው በሚገኙ የአሜሪካ ይዞታዎች ላይ የአጸፋ እርምጃ መውሰዱን አስታውቋል። ቢቢሲ በጉዳዩ ላይ ከአሜሪካ መከላከያ መስሪያ ቤት መልስ ለማግኘት ጥያቄ አቅርቧል። በተጨማሪም ጥቃቱ የሚደገም ከሆነ ምላሻችን ከአሁኑ የበለጠ ይሆናል ሲል የኢራን አብዮታዊ ዘብ አስጠንቅቋል። ለወራት ተዘግቶ የቆየው የሆርሙዝ ወሽመጥ በአሜሪካና በኢራን መካከል ስምምነት ላይ ከተደረሰ በኋላ ለወራት ተዘግቶ የቆየው የሆርሙዝ ወሽመጥ በአሜሪካና በኢራን መካከል ስምምነት ላይ ከተደረሰ በኋላ ተከፍቶ መርከቦች ከአካባቢው መውጣት ጀምረዋል።